ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ። ስመኝ ገብሩ። Me personally, I wouldn't take this level of disrespect. እንዴት ነው ሲጀመር ስመኙ ወደ ጃኒ ልቀይር የቻልሽው? ይሄ እኮ በፈጣሪ ዘንድ ኃጢአት በሕገ መንግስቱ ወንጀል ነው። ስመኝ ገብሩ ስሜትሽን ብቻ እያሳየሽም በ እሺ ይሄው መጣልኝ ይሄው ስመኝ አልቻልኩም ስመኝ እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄው መጣ የሚለውን ግጥም አይቼ በጣም ነው የተመቸኝና ደስ ይላል ልጅቷ ጥረቷ ከበፊት የነበራት ነገር ምናምን አሪፍ ነው በጣም ይመቻት የሰው ልጅ ለፍቶ ነው ሰክሰስ የሚሆነው ብዙ ነገር አይደልና አፕሪሺየት አድርጉ ሰው በፊት የሰራውን ነገር በፊት መቼስ ባለው ነገር ባለው ታይም ባለው ሙድ ነው የምትሰራው ነው ከዛ አፕዴት እያደረክ ትመጣለና አሪፍ ነው ጥረቷን አድንቀዋለሁ ግን አይን ውስጥ ጣት አለ ጣቱ ውስጥ አይን አለ ያለችው እሷ ፓርት ትንሽ ከብዳኛለች ምክንያቱም ጣቱ ላይ አይን ካለ ቀይ ወጥ ሲበላ እንዴት አይኑ ነው ያቃጥለው ግን ግጥሙ ለማን ነው ይመቻችሁ ይሄው መጣችልኝ ይሄው እሷ ናት የዝምታ አባራሪ የመዝሙሮቼ ባለቤት እሷ ናት የውከቶቼ እረኛ የሰላምታዎቼ እመቤት እሷ ናት አይኗ ውስጥ ጣት አለ ያጫውተኛል ጣቷ ውስጥ አይን አለ ያባብለኛል የኔ ልብ ፒያኖ የሷ ሙዚቀኛ ስትጫወትብኝ እንቅልፌም አልተኛ መንፈሴ ሲነካ የመጣች እንደሆነ ዘማሪ ናት ነፍሴ የመጣች እንደሆነ አቀንቃይ ነው ልቤ ገላይም ዳንሰኛ ነቃ ካለች አይሆንም ዳተኛ ያየች እንደሆነ አይኗ ጣት ያበቅላል ይሄ እሷ ታቅም እኔም አልነገርኳት ሚስጥሩን አታቅም እየመጣች ብቻ ታጫውተኛለች እኔም ፒያኖ ነኝ እሷ ሙዚቀኛ በዝግ የሰሞኑን የጃኒን ቪዲዮ ያላየው ሰው አለ ብዬ አላስብም ምክንያቱም ቫይራል ስለነበረ አይደል ላይ ስትወዳደር ነው መሰለኝ ሜሞቹ እንዳለ ሆኖ ሜሞቹ አንፍር ናቸው ሜመሮች በዚህ ውስጥ ግን አስተውላችሁት ይሁን አይሁን ማላቀው ነገር አንድ ነገር አለ ጃኒ በዛ እድሜዋ እንኳን ህይወቷን ለማሸነፍ አንድ እርምጃ ወደፊት ፈቅላ ማለት በዛ እድሜዋ እንኳን ትሰራ እንደነበር አርፋ እንደማትቀር ሰላም ጋይስ ዛሬ አንድ ሰርፕራይዝ አለ አሁን ያለችበት ቦታ ድንገት እንዳልመጣ ፕሮሰስ እንደነበረው ያ ቪዲዮ ኤቪደንስ ነው አሁን ያለችበት ቦታ በቀላሉ እንዳላመጣችሁና እንደሚገባት ለካሜራ ብድግ ብላ እንዳልሆነ ጃኒ የሆነችው ይሄ ቪዲዮ ኤቪደንስ እና የኔ ሁሉም ሰው አስተውሎታል ግን ቀልዱ ላይ ስላተኮረ ነው I'm so proud of you የኔና ይሄው መጣልኝ ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄ ግጥም ለማለት ወይም መነባነብ ብለን የምናስበው ነው ይሄው መጣልኝ ይሄው እሱ ነው የዝምታ አባራሪ የመዝሙሮቼ ባለቤት እሱ ነው የህኩቶቼ እረኛ የሰላሞቼ እመቤት እሱ ነው አይኑ ውስጥ ጣት አለ ይጫወተኛል ጣት ውስጥ አይን አለ ያባብለኛል ይሄ ትወና አይደለም ይሄ ግጥም ነው ይሄ ግጥም ለማለት ወይም መነባነብ ብለን ስመኝን ሳይ በጣም ነው የሚያናዱ ንገሩት ሲያናድ አይኔ ላይ ጣት አለ ጣቴ ላይ አይን አለ በሉልኝ እንደው ይሄ ችጋራ እንዳው ነው በሉት ቦንቱ ቴንክ ዩ አሁን አይኔ ላይ ነው ያደረግነው ሁሉ አይኔ ላይ ነው የሆነው ሁሉ አይኔ ላይ ነው
መቼም አይረሳኝም። ምንድነው ስመኝን አስገባት የምትሉት? ማንሽ ስመኝ? እኔ አላውቅም ማን እንደሆነች አላውቅም። ታስተኩር ይሄው መጣልኝ። ይሄው እሱ ነው የዝምታዬ አባራሪ የመዝሙሮቼ ባለቤት። እሱ ነው የህኮቶቼ እረኛ የሰላሞቼ እመቤት። እሱ ነው አይኑ ውስጥ ጣት አለ ይጫወተኛል። የስመኝን ስም ወደ ጃኒ የመቀየር ድፍረት እች ልጅ ካላት ነገ ይሄን ሀገር አስተዳድራለሁ ብትል አናምንሽም እንዳትሏት። በቃ ታስተዳድረናለች። ነገ ጠቅላይ ሚኒስተር እሆናለሁ ካለች ትሆናለች። በቃ ትሆናለች። ድፍረት አላት ልጅቷ። ጣቱ ውስጥ አይን አለ ያባብለኛል። የኔ ልጅ ፒያኖ የሱ ሙዚቀኛ ሲጫወትብኝም እንቅልፍም ማልተኛ መንፈሴ ሲነካ የመጣ እንደሆነ ዘማሪ ናት ነፍሴ የመጣ እንደሆነ አቀንቃይ ነው ልቤ ገላዬም ዳንሰኛ ነቃ ቀና ካለ አይሆንም ዳተኛ ያየኝ እንደሆነ አይኑ ጣት ያበቅላል የበቀለው ጣቱ የልቤን ፒያኖ ሲጫወተው ያድራል። ተረጋጋ ፊራ። እኛ ማለት እንኑር እንጂ ፈጣሪ ማያሰማን የለም። እንዴት ነው ሲጀመር ስመኙ ወደ ጃኒ ልቀይር የቻልሽው? ይሄ እኮ በፈጣሪ ዘንድ ኃጢአት በሕገ መንግስቱ ወንጀል ነው። ወይ ስመኝ ይሄን ጉድ አሁን ቶሎ ይሄን ጉድ ጆን ዳንኤል መስማት አለበት። እሺ ስምሽ ስመኝነቱ ሲሆን ግጥሟን ሰምታችሁታል? ግጥሟ በጣም ጨዋ ነው፣ ቤት አይመታም። ከግጥሟ መሀል ማለት አይኑ ውስጥ ጣት አለ ይጫወትብኛል፣ ጣት ውስጥ አይን አለ ያባብለኛል። ምንድነው እኔ አረ መድኃኒዓለም እኔ አልቻልኩም እንዴ! ይሄ እኮ እንደዚህ እኮ አይቻልም እኮ አይቻልም። እኛውን ደርሰንበታል እኮ ለስጢፎም አንቺ ግጥም እንደምትሰጪው አሁን ደርሰንበታል። ስመኝሽ ለማንኛውም ጃኒያችን ትመቺናለሽ። ኮፒ ሊንክ ማድረግ እንዳይረሳ። ይመቻችሁ። አያውቅም ተአምሩን አያውቅም። እኔም አልነገርኩት ሚስጥሩን አላውቅም። እየመጣ ብቻ ይጫወተኛል። እየመጣ ብቻ እኔ ፒያኖ ነኝ እሱ ሙዚቀኛ። አንዴ እስቲ ወደዚህ እንቅስቃሴው ለምንድን ነው እንቅስቃሴው? ኦኬ እሺ